ክሎዝ ቱ 150 ሚሊዮን ብር ከፍሏል። ኢንሹራንስ በቃ የሀብታም ነው። ከአንድ ማኪያቶ እጅግ የወረደ ነው ለቤት ኢንሹራንስ ብንገዛ። ሰላም በክፍል 2 ፕሮግራማችን እንግዲህ ኢንሹራንስ በተመለከተ ያነሳናቸውን ጉዳዮች አይታችኋል። በዛም ደግሞ ጥሩ እውቀት እንደጨበጣችሁበት ተስፋ እናደርጋለን። አሁን ደግሞ ክፍል 3 ይዘንላችሁ እንቀርባለን። በዚህም ደግሞ መልካም ቆይታ ይሆንላችሁ። ተከታተሉ። በቀጣይ ልናያቸው ያሰብናቸው ካሉት ነጥቦች መካከል እነዚህ የተዛቡ አንደርስታንዲንጎች ወይ ደግሞ እነዚህ ሚስኮንሰፕሽን ብለን የምናነሳቸው ኢንሹራንስን በተመለከተ ኮሚኒቲያችን ማህበረሰባችን የተዛቡ አስተሳሰቦችን ይዘዋል። እንደ ወደ መጀመሪያችን ያነሳ ነው ነበረ ኢንሹራንስ በቃ የሀብታም ነው። ስለዚህ ማንኛውም ሰው ብድግ ብሎ የሚገዛው ነገር አይደለም። እንዴ ኢንሹራንስ ገባ እስቲ ሀብታሞቹ ለምን አይገቡ እኔ አልገባም የሚል ሰውም አለ እና እንደዚህ አይነት ሚስኮንሰፕሽኖች አሉ። እንደው በስራ ላይ በቆያችሁባቸው ጊዜያቶች ላይ ያጋጠሟችሁ ገጠመኞች ካሉ በዚህም እንድታነሱልኝ። እሺ ምንድነው ብዙ ጊዜ አሁን እዚህ ኢንሹራንስ ኢንዱስትሪ ላይ ምንድነው ሚስኮንሰፕሽን ነው ተብሎ የሚታሰበው። ብዙ ጊዜ ኢንሹራንስ ካምፓኒዎች ፕሪሚየም መሰብሰብ ነው እንጂ ክሌም አይከፍሉም የሚል ነገር አለ። ግን አንድ ኢንሹራንስ ካምፓኒ የተቋቋመው ለደንበኞቹ ቫሊድ እስከሆነ ድረስ ፋይናንሻል የሚመጣበትን ፋይናንሻል በርደን መከታ መሆን ነው። የደረሰበትን አደጋ በሚደርስበት ሰዓት ወደ ነበረበት ፋይናንሻል ፖዚሽን መመለስ ነው ኃላፊነቱ እና ይሄ የተሳሳተ ሚስኮንሴፕሽን ነው እና ኢንሹራንስ ዋናው የተቋቋመበት ዓላማ ቫሊድ እስከሆነ ድረስ ክሌም መክፈል ነው ስራውና ይሄንን የተሳሳተ አመለካከት ስለሆነ ህብረተሰቡ በደንብ እዚህ ላይ አዌር ቢሆን ብዬ አስባለሁ። አሁን ስታነሹ ከነበረው ነገር ጋር ማለት ነው ክሌም ይቀርባል። ኢንሹራንስ ከገባው በኋላ አደጋው ከተከሰተ በኋላ ቅድም አላነሳናትም መሰለኝ እንጂ ኪ ተርሞች ብለን ካነሳናቸው ውስጥ ክሌም ምንድን ነች ብለን አላነሳናትም መሰለኝ እና ብዙዎቻችን ወይም ደግሞ ብዙ ማህበረሰብ ጉዳት ከደረሰበት በኋላ የጉዳቱን አይነት የጉዳቱን ይዘት ምን አይነት ክሌሞችን ነው ይዞ መቅረብ ያለበት እቺን እናንሳትና ወደ ሚስኮንሰፕሽኖቹ እንመለስ። እንግዲህ ክሌም ምንድነው? ቅድም ካልነው ጋር ሲያዝ ያ የፈራሁት ስጋት ደረሰ። ስለዚህ አሁን ይሄው እንደዚህ አይነት እንትን ደርሶብኛል፣ ያ የፈራሁት ጉዳይ ደርሷል ብዬ ኢንሹራንስ ኩባንያውን ይሄውና ካሳ ልካስ ይገባል ብዬ የምጠይቅበት አንድ ሴናሪዮ ነው። ክሌም ማለት ሞሮለስ ካሳ የመጠየቅ ለጉዳቴ ጉዳት ደርሶብኛልና ያንን ጉዳት ልስተናገድ ብዬ የማቀርበው ማለት የማቀርበው ጥያቄ እንደማለት ነው። በቃ ክሌም አለኝ ስል ጉዳት ደርሶብኛል፣ ስለዚህ ጉዳቴ ይካሰኝ ብዬ የምጠይቅበት በእንትን ሊሆን ይችላል። ብዙ ጊዜ ፎርም ነው የሚሞላው ኢንሹራንስ ኩባንያው እንትን የሚለው መቼ ነው የደረሰው፣ እንዴት ነው የደረሰው፣ ለምን ደረሰ፣ ምን አይነት ጉዳት ነው የደረሰው ተብሎ የሚሞላ ነው እና ካሳ መጠየቅ ነው ማለት ነው። በሌላ አነጋገር ነው በጣም ቀለል ባለው አገላለጽ። ከክሌም ጋር ደግሞ ተያይዞ የሚፈጠሩ ሚስኮንሰፕሽኖች ሊኖሩ ይችላሉ ብዬ አስባለሁ። ለምሳሌ አደጋው ተከስቶ በግዴለሽነት የተከሰተ አደጋ ሲሆን እና ለምሳሌ በፍጥነት እያሽከረከረ የሚሄድ መኪና የሚከፈለው ካሳ አለ ወይስ በምን መልኩ ነው የሚያየው ኢንሹራንስ? ይሄኛው በግዴለሽነት የተፈጠሩ አደጋዎችን በምን መልኩ ሊያየው ይችላል ክሌም ስናቀርብ ማለት ነው? አይ እንግዲህ ምንድነው ማስረጃዎች አሉ። ማስረጃ ዝም ብሎ አደጋ ደረሰብኝ ወይንም እንደዚህ ሆንኩ ስለተባለ ብቻ ሳይሆን ለምሳሌ በተሽከርካሪ አደጋ ላይ ከሆነ የፖሊስ ሪፖርት መሰረታዊ ነገር ነው። የአካባቢ ምስክሮች ሊኖሩ ይችላል። በዋነኝነት ግን የፖሊስ ማስረጃው እንትን ነው መሰረታዊ ሊያስረዳ ይችላል ተብሎ የሚታሰብ ነው። ደግሞ መንግስታዊ ተቋም እንደመሆኑ
አንድ አሽከርካሪ በግዴለሽነት እንትን ካለ የሚደርስበት ነገር አለ ተብሎ ይሄ በጣም ፕሩቭ ለማድረግም ያስቸግራል። እንግዲህ ሁለተኛ ኢቭን አሁን ጠጥቶም አሽከረከረ እና አደጋ ደረሰ ከተባለም ለመስከር ምን ያህል የአልኮል እንትን በደም ውስጥ ይኖራል የሚለውንም በእንትን መወሰድ አለበት። በምንድን ነው የመለኪያ አለ። በዛ ነገር መለካትና ፕሩቭ መደረግ መቻል አለበት። ይሄ በሌለበት የካሳ ጥያቄው ከማስተናገድ የሚከለክለው ነገር የለም። የካሳ ጥያቄ ውስጥ የሚገባው መቼ ነው? ሆን ብሎና አቅዶ አደጋ እንዲደርስ ሲደረግ ነው። ለምሳሌ አሁን እንኳን ብዙ የተለመደ አይደለም እንጂ ቢዝነሳቸው ወይንም የከፈቱት ፋብሪካ ሊሆን ይችላል፣ ንግድ ቤት ሊሆን ይችላል። ትርፋማ ካልሆነ ሆን ብለው የሚያቃጥሉ ሰዎች ይኖራሉ፣ ገጥመውናልም በስራ አይነት። ተሽከርካሪዎቻቸው በተለይ ይሄ የጭነት ከሆነ እና ያረጀ መኪና ከሆነ ዋጋውን ከፍ አድርጎ መገልበጥ፣ ገደል ውስጥ መክተት ወይም ማቃጠል እንዲህ አይነት ነገር ይከሰታል። ይሄ ፕሩፍ ከተደረገ ወንጀልም ነው። ኖት ኦንሊ ማጭበርበር ብቻ አይደለም፣ ፍሮድ ብቻ አይደለም፣ ከዛም ባሻገር ደግሞ ወንጀል ነው በሚል ማለት ህጉም አይለቃቸውም እና እንደነዚህ አይነቶችን ነገር እንደዚህ እንትን አይልም፣ አያስተናግድም። በተረፈ ግን በቸልተኝነት ነው ባይደፋፈርም በቸልታ እንዲያሽከረክር ባይባልም ካሳውን ከማስተናገድ የሚያግደው ነገር የለም። እንዲህ ሌሎች ሚስኮንሰፕሽኖች ይኖራሉ ብለው የሚያስቡትን ምናልባት ከገጠመኝም ሰው ከሚሉ ካጋጠሙትም ሚስኮንሰፕሽን እንግዲህ ስንል ምንድን ነው? ብዙ ጊዜ በጣም የሚታወቅ ነገር እና ተደጋጋሚ የሆነው ምንድን ነው? ሰዎች ኢንሹራንስ ፖሊሲ ይገዙና ሁሉንም ነገር የተሸፈነ ይመስላቸዋል። ለምሳሌ እንበል የተሽከርካሪ ኢንሹራንስ ላይ የተወሰነ የማይሸፍነው ነገር ይኖራል እንበል። በአገልግሎት ምክንያት ጎማ እንትን ይላል አይደል? አገልግሎ ያው ያረጃል። ወይንም ደግሞ ሌሎች ሜካኒካል ፓርት የምንላቸው እንደ ኤንጂን ምናምን እንደዚህ በአገልግሎት ምክንያት እንትን ያደርጋሉ፣ ያረጃሉ፣ መለወጥ አለባቸው እንደዚህ። ስለዚህ አደጋ ሲደርስ የለም ይሄኛው ረጅም ጊዜ አገልግሏል፣ ስለዚህ ያገለገለበትን እቀንሳለሁ ይላል። ሙሉ ለሙሉ አይከፍልም። ደግሞም ትክክል ነው አይደል? አደጋ ከመድረሱ በፊት እኮ ተገልግዬበታለሁ። 4-5 ዓመት ከተገለገልኩበት በኋላ አደጋ ቢደርስ የዚህን የተገለገልክበትን ተተምኖ 20 በመቶ 30 በመቶ ቀንሳለሁ። ከዛ ካገለገለው ፓርት ከኢንጂኑ ሊሆን ይችላል፣ ከቻሲው ሊሆን ይችላል። እንደዚህ ያኔ ለምን ይላል ደንበኛው፣ ለምን ሙሉን አትከፍለኝም፣ ለምን ጎማው እንዲከፈለኝ አታደርግም ይላል። እና በጣም እንግዲህ መጀመሪያ ላይ ቅድም እንዲያውቁ አናደርግም የሚለው ነገር አንስቼ ነበርና እንዲያውቁ ባለማድረጋችን ምክንያት ድሮም እናንተ እኮ አደጋ ሲደርስ አትረዱንም፣ መጀመሪያ ግን ገንዘብ ለመውሰድ ትቸኩላላችሁ የሚለው ነገር የሚመጣው በዚህ ነው። ሌሎችም እንደዚሁ እያንዳንዱ እንትን ሙሉ ለሙሉ ይሸፈናል ማለት አይደለም። እድሜ ይታያል ማለት በመኪናም ጊዜ በምንም አዲስ መኪናና አሮጌ መኪና እኩል አይስተናገዱም። ያው ቅድም እንዳልኩት ነው። ለህንፃዎችም ለፋብሪካ ማሽነሪዎችም ለሁሉም ያገለገለበት ዘመን ይታይና የሚቀነስ ነገር ሊኖር ይችላል። ስለዚህ ወይንም ደግሞ ያልተሸፈነም ሊሆን ይችላል። ያልተሸፈነ ማለት ምንድነው? ሁሉን ነገር እንዲሸፍን ተጨማሪ ገንዘብ መክፈል አለብን ብያለሁ አይደል? እንበልና የሕክምና ኢንሹራንስን እንውሰድ። በሕክምና ኢንሹራንስ ላይ ለምሳሌ
መሰረታዊ ነገር የምንላቸው እነዚህ ጨጓራ፣ የጉንፋን የምን እንደዚህ ይሸፈናል ይላል። ለነዚህ ገዛሁኝ። ነገር ግን መነጽር አይኔን አሞኝ አይኔን ሊያከም ይችላል። ግን መነጽር ቢያዝልኝ ሐኪም መነጽሩን በተጨማሪ አርቦን መነጽርም ካስፈለገኝ የሚል እንትኑን ካልገዛሁት ውሉን ካልገዛሁት ሐኪም ስላዘዘ ብቻና ኢንሹራንስ ስላለኝ ኢንሹራንስ ኩባንያው አይከፍልም። እንዴ የሕክምና ኢንሹራንስ አለኝ አይደለ እንዴ ልንል እንችላለን። አይ መነጽርን እኮ እንትን አይልም። ወይንም አንዲት ነፍሰ ጡር ሴት ወደ ለመውለድ በምትሄድበት ጊዜ የማዋለጃ እንትኑን አይከፍልም። ለምን? ማተርኒቲ የሚለውን መሸፈን መሆን አለበት። እርግጥ ነው ለምሳሌ የሞትና የእንትን ህይወት ማትረፍ ሆኖ ሲዘር ኦፕሬሽን ከሆነ ለምሳሌ ምንድነው በኦፕሬሽን መውለድ አለባት ከተባለ ትክክል ነው፣ ይህንን ሊከፍል ይችላል። ነገር ግን ኖርማል የሆነውን ዴሊቨሪ ግን እንትን አይልም። ለምን? ሁሉም ዋጋ የሚከፈልባቸው ናቸው። ያ ከሌለም በስተቀረ አንድ ኢንሹራንስ ስለገዛን ሁሉንም ይሸፍናል ማለት አይደለም። ሌላው ትልቁ ማለት የጽንሰ ሀሳብ ችግራችን ያ ነው። ያ አሁንም ከተጠቃሚው አይደለም ከኛ የሚመጣ ነው። የማስረዳት አቅም ውስንነት ስላለ ነው የምለው። ቅድስት ጨምሪበት እዚህ ላይ። ያው ቅድም ለመግለጽ እንደሞከርኩት ትልቁ ሚስኮንሰፕሽን ያው ኢንሹራንስ ካምፓኒዎች ብዙ ጊዜ ስታስገቡ ነው እንጂ ክሌም ላይ ሳፖርት አታደርጉንም ወይም ደግሞ ክሌም መክፈል ላይ ችግር አለባችሁ የሚል አለ ብዙ ጊዜ ይባላል። ይሄም የመጣው ከምንድን ነው? ብዙ ጊዜ መጀመሪያ ላይ እንደተናገር ነው አንድ ሰው ኢንሹራንስ ገንዘብ ማለት ሁሉም ነገር ይሸፈናል ማለት አይደለም። እዛ ፖሊሲ ውስጥ ኤክስክሉዥኖች አሉ። አደጋ በሚደርስበት ሰዓት ከደንበኛው የሚጠበቀው ምንድን ነው የሚለውን ከኢንሹራንስ ካምፓኒው ምንድን ነው የሚጠበቀው የሚለው ፖሊሲው ላይ ኮንዲሽን ተቀምጧል። እነዛ ነገሮች እስካልተሟሉ ድረስ ኢንሹራንስ ካምፓኒው ያንን ክሌም ለማስተናገድ ይቸገራል። ግን አንድ አደጋ ደርሶ ሁሉንም ነገር ቫሊድ ክሌም ከሆነ በዛ ኢንሹራንስ ፖሊሲ ውስጥ ከቨሬጅ እስካለው ድረስ ኢንሹራንስ ካምፓኒው የመክፈል ግዴታ አለበት። የተቋቋምነውን የደንበኞቻችንን የፖሊሲ ሆልደሩን ፋይናንሻል በርደን ለመሸከም ነው። አውርተናል። አሁን ኢንሹራንስን ስፔሻሊ ፖሊሲው ላይ ፎከስ መደረግ አለበት። የኢንሹራንስ ባለሙያዎችም እዚህ ላይ ደግሞ ፎከስ አድርገው ህዝቡን ማስተማር ላይ ኢንፎርሜሽን መስጠት ላይ አዌር እንዲሆን ከማድረግ አንጻር ሊሰሩ ይገባል ብለን አንስተናል እና ኢንሹራንስን አነሳን። ምንድን ነው የሚሉትን እንዴት አድርገን ነው ወደ ራሳችን የምንቀላቀለው ወደ ማህበረሰባችን? አሁን እኔ እዚህ ዘመን ላይ ያለ ጀኔሬሽን አለ። ለእናቴ ባስረዳት ኢንሹራንስ ግቢ ብዬ በምን መልኩ ማስረዳት እችላለሁ? ለእናቴ አሁን ለሚያውቀው ወይ ደግሞ ኢንፎርሜሽን ፑር አለ፣ ኢንፎርሜሽን ደግሞ ሪች ኮሚኒቲ አለ አይደለ? የተከፋፈለ ነው። ለምሳሌ አዌርነስ ለሌለው ለገበሬው በገጠራማ ቦታ ላሉ ሰዎች በምን መልኩ ማስረዳት ይቻላል? በምን መልኩ መግባት ይቻላል? ሪያሊቲውን እንዲያውቁት ማለት ነው። አዎ አሁን ልክ ነው። እንዴት አድርገን ተደራሽነቱን እናስፋ የሚለው ነው እና ተደራሽነቱን ለማስፋት የግድ ማሳወቅ ነው። ሜካኒዝሙ ማሳወቅ ነው። አንድ ሁለተኛ ነገር ደግሞ ሌሎች የተካሱ ማለት ኢንሹራንስ ኖሯቸው የተካሰውን የህብረተሰብ ክፍል እንደ ምሳሌ በማንሳት ሊሆን ይችላል። እንበል አሁን በሰፈር ውስጥ አንድ ቤተሰብ ምናልባት ባሏን በስራ አደጋ ያጣች ሴት ኢንሹራንስ ዋስትና ኖሮ ያ ቤተሰብ የተካሰና የሰራተኛ ካሳ ዋስትና ያገኘ ቤተሰብ ኑሮውን ሲቀጥል ጎረቤቶች ያሉ አይደለም፣ ኑሮውን ሲቀጥል ያሉ ልጆች አይቋረጡም፣ ከትምህርት ቤት ወደ ትምህርት ቤት ይሄዳሉ። እናትየውም ሰው ጋር ዘመድ ጋር ወደ የሰው እጅ ወደ ማየት አትገባም። ልጆቿ ቀጣይ ህይወት እሷም ቀጣይ ህይወት ሲኖራት ሲያዩ ይሰማሉ፣ ያውቃሉ፣ ዘመዱም ጎረቤቱም። ስለዚህ ይሄንን በምሳሌነት ማንሳት ይቻላል። አንድ ይሄ ነው። ሌላ በኃላፊነት ሶስተኛ ወገን ኢንሹራንስ እንበል በመኪና አደጋ
ሶስተኛ ወገን የሚባለው እንግዲህ ሌላውን ወገን አንቺ የማታውቂውን ሰው ምንም ከዚህ በፊት አይተሽው የማታውቂውን ሰው እያሽከረከርሽ እያለ ሊገጭ ይችላል ያ ሰው፣ ወይም የሌላ ሰው መኪና እንትን ልትይ ትችላለሽ። ያኔ እኔ በወንጀሉ ልጠየቅ እችላለሁኝ ሰው በመጉዳቴ ሰው ንብረት ነገር ግን በገንዘቡ ግን ኢንሹራንስ ኩባንያ አለ፣ ውል ገዝቻለሁ። ስለዚህ ያ ሲክስልኝ እና ያን ሰው ማለት ሞቶም ከሆነ የሞት ካሳ፣ ጉዳትም ከሆነ እንደዚሁ መታከሚያና ማገገሚያ ውሉ በሚያዘው መሰረት፣ ንብረት አውድሜም ከሆነ የንብረቱን እንትን ሲከፈል ከኔ ኪስ አይደለም የሚወጣው ኢንሹራንስ ስላለኝ ነው። ስለዚህ እኔ በወንጀል ከመጠየቅ ውጭ በፍትሐ ብሔር እንትን የምጎዳው ነገር የለም። ያንን የሚያይ ነገ እኔም እንደዛ ላድርግ ነው የሚለው። ስለዚህ አንዱ ካንዱ እያየ አንዱ ካንዱ እየተማረ ሁለተኛ ነገር ደግሞ ቀድም ብዬ እንዳልኩት ለህብረተሰቡ ተደራሽ እንዲሆን ማስተማር ነው። ማስተማር ነው ስል ማሳወቅ ነው። ካወቀና ሁለተኛ ደግሞ ኢንሹራንስ ኩባንያዎች አገልግሎታቸውን በጣም ቀልጣፋና ዘመናዊ ካደረጉ በቀላሉ ሊደርሱ ከቻሉ ያንን የህብረተሰብ ክፍል ይሰፋል፣ ብዙዎች ተጠቃሚ ይሆናሉ ብዬ አስባለሁ። ሊገባቸው በሚችለው ቋንቋ ወረድ አድርጎ ማውራት ነው። አሁን እንደዚህ እንደ ቡና እንደምንጠጣው ልክ ነው። አሁን ከባለሙያዎች ባሻገር ደግሞ እንደ ማህበረሰቡ ኢንሹራንስ ጋር በደንብ ለመግባት የሚጠበቅበት እርምጃዎች ምንድን ናቸው? የሚጠበቅበት ኃላፊነት ምንድን ነው? አሁን ሁለቱንም ጎን እንድናየው ማለት ነው። ምንድነው መሆን ያለበት? መጀመሪያ እንደ ኢንሹራንስ ባለሙያ አዌርነሱን መፍጠር አለብን። የኢንሹራንስ ጥቅሞች ምንድን ናቸው የሚለውን በደንብ ለማህበረሰቡ ታች ድረስ ወርደን ማስተማር አለብን። ምክንያቱም እኛ ሀገር ላይ ገና ኢንሹራንስ ምንም አልተሰራበትም፣ ገና ነው፣ ብዙ ይቀረዋል። ከተደራሽነትም አንጻር ስለሚቀረው ማህበረሰቡ በደንብ አዌር እየሆነ ከመጣ ስለ ኢንሹራንስ ያለውን ጥቅም በደንብ ካስተማርን ካስረዳን ሁሉም የማህበረሰብ ክፍል የዛ ተጠቃሚ የኢንሹራንስ ተጠቃሚ መሆን ይችላል። ለምሳሌ አሁን ሶስተኛ ወገንን እንውሰድ። ሶስተኛ ወገን ስንወስድ ምንድነው ማንዳቶሪ ስለሆነ ሁሉም እዚህ ከተማ ውስጥ የሚሽከረከሩ መኪናዎች በሙሉ የሶስተኛ ወገን ኢንሹራንስ ሰርቲፊኬት ሳይዙ መንዳት። ምክንያቱም መንግስት ይሄንን ኢንሹራንስ ማንዳቶሪ ስላደረገው። አሁን ሌላ ሀገር ላይ ምንድነው ኢንሹራንስ እንዲያድግ ማህበረሰቡ አዌር እንዲሆን ሌላ ሀገር ላይ ያለው ፕራክቲስ ምንድነው ብዙ የኢንሹራንስ አይነቶችን መንግስት ራሱ እንደ ማንዳቶሪ ያደርጋቸዋል። እና ለምሳሌ እኛ ሀገር ሶስተኛ ወገን ብቻ ነው ማንዳቶሪ የሆነው። እኔ መኪና እያሽከረከርኩ በሌላ ሶስተኛ አካል ላይ ለማደርሰው አደጋ ብቻ ነው። ዋይኖት ኦን ዳሜጅንም በራሴ መኪና ላይ የሚደርሰውንም አስገዳጅ ቢያደርግ እንደ ሌሎች ሀገሮች ከፋየር ጋር ተያይዞ ለምሳሌ የሚሰጡ የኮንሲኩዌንሻል ሎስ የሚባል አለ። እነ ታንዛኒያ ብንሄድ እነሱ ፖሊሲ ታይፖች ራሱ ማንዳቶሪ ናቸው። እና መንግስትም እዚህ ላይ ለኢንሹራንሱ ዴቨሎፕመንት በደንብ ሳፖርት ማድረግ አለበት ብዬ አስባለሁ። ጥሩ ነጥብ ነው የተነሳ ይመስለኛል። ልክ አሁን ሶስተኛ ወገን ይቀጣል አይደል? አንድ አሽከርካሪ ሶስተኛ ወገን ከሌለው በትክክል በህገ መንግስቱም በተደነገገው በአዋጆች በተደነገገው መልኩ ይኬድና ይቀጣል። አሁን እንደዚህ አይነት ነገሮች ግዴታ አሽከርካሪው የሶስተኛ ወገን እንዲኖረው አድርጓል። ጥሩ ፖይንት ነው። ሌሎች እንደዚህ አይነት በጣም አስፈላጊ ለማህበረሰቡ ከመጥቀም አንጻር ኢንቴንሽኑ ከመጥቀም አንጻር ከሆነ እንደዚህ አይነት ነገሮች ቢገቡ በፖሊሲዎች ውስጥ ቢካተቱ የሚል ነገር ተነስቷል እና ምናልባት እዚህ ላይ ጨምሩ። ጥሩ ጥያቄ ነው። ጥሩ ነጥብ የሚያነሳቸው ቅድስት ምንድነው ኢንሹራንስ ቅድም እንግዲህ በተደጋጋሚ የምንለው ነገር ምንድነው ኢንሹራንስ ማህበራዊ ቀውስን ይከላከላል፣ ያስወግዳል ሳይሆን ይከላከላል። ህብረተሰብ ላይ ማንም የተወሰነ ቤት እኮ ቢቃጠል እንደ ራሳችን ቤት መቃጠል ነው ማየት ያለብን። ለምን እዛ የህብረተሰብ አካል ናቸው። የፋይናንሻል ሎስ ደርሷል እና ያ የኔም የሌላውም ችግር ነው፣ የሀገር ችግር ነው። ፋብሪካ ሲወድም አውሮፕላን ሲወድቅ ይሄ የሀገር ችግር ነው፣ የኮሚኒቲው የህብረተሰቡ ችግር ነው። ስለዚህ ችግሮችን ማኔጅ ማድረግ የምንችለው ችግሮችን ልንቋቋም የምንችለው
ሜካኒዝም ይሄ ነው ነው። ለምሳሌ እድር ለምንድን ነው ለምን እድር አስፈለገን ብንል እድር ብዙ ጊዜ በሞት ጊዜ አንድ ቤተሰብ ውስጥ የሆነ አባወራ ማወራ ወይንም ቤተሰብ ቢሞት ለችግር ብለን የምናስቀምጠው ገንዘብ የለም፣ ድንገት ነው የሚመጣው። ድንገት ስለሚመጣ ቤት ውስጥ ገንዘብ የለምና ከኮሚኒቲው ችግር ሲደርስ እንድረስለት ብለን የምናቋቁመው ነገር ነው አይደለ? ሌላ ሰርግ ብንደግስ፣ ልደት ብንደግስ ወይንም የሆነ ማህበር ብንደግስ አስቀድመን ገንዘብ ወይ ቁብ እንጥላለን ወይ ገንዘብ ሰብስበን ነው እንትን የምንለው፣ አቅደንና አልመን ነው። ይሄኛው ግን ችግር ሲመጣ የምንቋቋምበት መውጫ መንገድ ነው። ስለዚህ ኢንሹራንስም ችግር ሲመጣ የምንወጣበት መውጫ መንገድ ነው። ያንን ችግር እንደ ሀገር ለመቋቋም መንግስት ደግሞ አንዳንድ እንትኖችን ኮምፐልሰሪ ወይንም ደግሞ አስገዳጅ ማድረግ አለበት። ሌሎቹ ትልልቅ ሀገሮች እዚህ ደረጃ ላይ የደረሱት አስገዳጅ ኢንሹራንስ ለምሳሌ ለቤት ሊሆን ይችላል። አዲስ አበባ ከተማ ውስጥ ምን ያህሉ ቤቶች ናቸው ቤት ኢንሹራንስ ያላቸው? ምናልባት በሞርጌጅ እነዚህ ከዕዳ ጋራ ተያይዞ የሚያበድሩ ባንኮች አሉ ቤቶችን ለመስራት ወይም ሪል ስቴቶችን። ቤቶቹ ዕዳቸውን እስከሚጨርሱ ጊዜ ድረስ ሊሆን ይችላል። ከዛ በኋላ ግን ኢንሹራንስ የለውም። ግን አንድ ቤት ብዙ ጊዜ ደግሞ አዲስ አበባ ከተማ ውስጥ እንደው አንዳንድ የዜና ፍጆታ ሆኖ ያልፋል እንጂ ብዙ ቤት ነው የሚቃጠለው። የተያዙ ቤቶች አሉ። ምናልባት አጠቃቀማችን ሻማ ወይም ከሰል ወይም ቡታጋዝ እንግዲህ ከፍ ያለው ደግሞ የህብረተሰብ ክፍል ያ ብዙ ቀውስ ነው የሚያስከትለውና ይሄንን ለማንትን ለማድረግ አስገዳጅ የሆነ የቤት ኢንሹራንስ ቢኖር እርግጠኛ ነኝ የ3 እና የ4 ሚሊዮን ብር ቤት ብዙ ቤቶች ኢንሹራንስ ከገቡ ከ500 ብር በአመት ላይበልጥ ይችላል። ከብዙ ትንንሽ ገንዘብ ነው የሚሰበስበው። ከጥቂት ሲሆን ከፍ ሊል ይችላል። ለምን አደጋ የመድረስ እንትኑ ፕሮባቢሊቲው ከፍ ስለሚል። ከብዙዎች ግን ከሆነ የሚከፈለው እንትን ያን ያህል ዲስትሪቢዩት ስለሚደረግ ስለሚከፋፈል መጠነኛ ፕሪሚየም ነው የሚከፈለው። አሁን ምን አንድ ማኪያቶ ራሱ ስንት ሆኗል አይደለ? ከአንድ ማኪያቶ እጅግ የወረደ ነው ለቤት ኢንሹራንስ ብንገዛ በአመት የሚከፈል ማለት ነው ለዛው። እና ይሄ ሊሆን የሚችለው በመንግስት አስገዳጅ የሆኑ እንትኖችን በማውጣት ነው። አንድ ሁለተኛ የቅድም ያልኩት የሰራተኛ ኢንሹራንስ የአሰሪና ሰራተኛ እንትን ላይ ያለው አዋጅ ላይ ያለው አስገዳጅ የሆነ የሰራተኛ ኢንሹራንስ መንግስት ሊያስገድድ ይገባል። በኢንሹራንስ ፖሊሲ እንዲተገበር መሆን አለበት። ምክንያቱም ሙሉ ዋስትናውን ያ ቤተሰብ እንዲያገኝ። ሌላም ደግሞ ውለታ ማለት አስገዳጅ መሆን ያለበት ብዬ የማስበው ይሄ ህጋዊ ግዴታ፣ ህጋዊ ኃላፊነት እኔ በማደርገው እንትን ከመኪና ባሻገር ቤት እየተሰራ ሌላው ላይ የሚደርሰው ጉዳት በህጋዊ ኃላፊነት ለዛም አስገዳጅ የሆነ ኮንትራክተሮችን አስገድዶ እንትን ውለታ ልትገቡ ይገባል፣ ከኢንሹራንስ ፖሊሲ ማቅረብ ይኖርባቸዋል ተብሎ መጠየቅ መቻል አለባቸው። እንደዚህ ሲሆን ነው እያደገ የሚሄደው። አሁን ጥሩ መንግስት እያደረገ ያለውና በጣም የሚመስጠኝ እንትን አለ የጤና መድን ፈንድ። የጤና መድን ፈንድ ምን ያህል ቤተሰቦችን እንደታደገ በገጠርም ይሆን በከተማ አይደል? ሰዎች ሲታመሙ በፊት ገንዘብ የላቸውም፣ መድኃኒት መግዛት አይችሉም፣ በየቤታቸው ነበር የሚቀሩት። አሁን ግን ያችን ካርድ ይዞ በየጤና ጣቢያው ካልቻለ ደግሞ ወደ እንትን ሪፈር ያደርጋል ወደ ሆስፒታል። ይሄ ትልቅ እርምጃ ነው። ልክ ይሄንን የምንወጣበትን መንገድ ደግሞ እንዲሁ እየተቀረጹ ፖሊሲዎች ቢወጡ። በእርግጥ ይሄ መመንጨት የሚችለው ከኛ ሙያ ውስጥ ካለነው ባለሙያዎች ነው እንጂ መንግስት ካሳየሽው ነው እንጂ አለበለዛ በሌሎች ነገሮች ሊጠመድ ይችላል ወይም ላያውቁት ይችላሉ። እንደው እዚህ ላይ ብዙ ጊዜ የሚቆጨኝ የግብርና ኢንሹራንስ ማለት ገበሬዎች ማለት አርሶ አደሩ የኢትዮጵያ ኢኮኖሚ በጣም 80% የአግሬሪያን ኢኮኖሚ ነው። ቡናው የሚመጣው ይሄ የምንጠጣው ከዛ ነው፣ እህሉ የሚመጣው ከዛ ነው። በገበሬው ጉልበት
እና በቤተሰቦቹ ላይ የተጫነ ነው፣ በሚስቱ በልጆቹ። ነገር ግን ድንገት ለሚከሰት የተፈጥሮ ክስተት በአየር መዛባትም ይሁን በሌላ በቃ ዜሮ ነው የሚሆነው። እሱ ልመና ይወጣል፣ ይፈናቀላል። ልጁ ተስፋ ያጣል፣ ወጣት ልጆች ተስፋ ያጣሉ። ለምንድን ነው የአባቴን ህይወት የምቀጥለው ብሎ ወደ ከተማ ይመጣና በየኮንስትራክሽኑ ላይ የምናየው የገበሬ ልጅ ነው አካፋ ተሸክሞ። እድሉ ይሄ መሆን አልነበረበትም። እዛው ቄ ሆኖ አባቱ የሚሰራውን ስራ እያዘመነ በኢንሹራንስ እየታገዘ ችግር ቢመጣ እንደዚህ አሁን ያለ ነው በኢንሹራንስ ፖሊሲ ቢስተናገድ እንዲያገግሙ ቢደረግ ይሄ ትልቅ የኢኮኖሚ አውታር የሆነው ግብርና ማደግ ይችላል። ወጣቶች ወደ ከተማ አይፈልሱም። ምናልባትም ደግሞ ለዚህ ለሶሻል ቀውስ ለተለያየ የሶሻል ቀውስ ችግረኛ ሰው ብዙ ጊዜ ችግር ውስጥ ይገባል፣ ወደ ተለያዩ እንትኖች ይጠለፋል። ለሰላም ማወክም መታወክም አንድ አስተዋጽኦ ነው የሚሆነው እና ይሄ ሁሉ ሊቆጣጠር የሚችል ጉዳይ ነበረ የሚሆነው። እነዚህን ነገሮች በኢንሹራንስ ብናስተሳስራቸው እነ ኬንያን ብናይ እነ ቡርኪና ፋሶ በቅርብ ጊዜ የምናውቃት ሀገር ቡርኪና ፋሶ 65% የግብርና ኢኮኖሚ በኢንሹራንስ የታገዘ ነው እና ማለት እንዳልኩት ለሚደርሰው ማንኛውም የሰብሎቻቸው ላይ የሚደርሰው ችግር በኢንሹራንስ እንትን ይላሉ፣ ይስተናገዳሉ። ሁለት ደግሞ በከብቶቻቸው ወይንም ደግሞ በዚህ በጋማ ከብቶች ላይ ለሚደርሰውም ችግር እንደዛ በኢንሹራንስ ይስተናገዳሉ። ኑሯቸው ይቀጥላል። ተስፋ ያጡም። የሰው ልጅ ተስፋ ሲያጣ ነው ገደል የሚሆንበት አይደል? ተስፋቸው ይቀጥላል፣ ኑሯቸው ይቀጥላል፣ ቤተሰባቸው ይቀጥላል። አገርም ወደ ቀውስ ውስጥ አትመጣም እና ይሄ በጣም ማለት ዘርፈ ብዙ ነው። ባለፈው ታስታውሳላችሁ አይደለም? በቦረና ያ ሁሉ ከብት ሲያልቅ ለአንድ የቦረና አርሶ አደር ለየትኛው ማለት አርብቶ አደር ከብቱ ማለት ልጁ ነው አይደል? ያ ሁሉ ሚሊየንስ የሚሆን እንደዛ ሲያልቅ ኢንሹራንስ ቢኖረው ኖሮ በጣም ትንንሽ ገንዘብ እየተከፈለ እነሱም ያ ሁሉ ጉዳት አይደርስባቸው፣ እንደዛ አይነት ቀውስም አይከተልምና ዛሬም ነገም በዚህ ጉዳይ ላይ ህብረተሰቡ ማውራት አለበት። በተለይ ባለሙያዎች መነጋገር አለባቸው። ይህንን ጉዳይ ወደ መንግስት ጠረጴዛ ላይ መድረስ የሚቻልበትን መንገድ መስራት ተገቢ ነው ብዬ አምናለሁ። የጤና መድን ፈንዱ ጥሩ ማሳያ ስለሚሆነ ለዚህ እነዚህ አሁን ያነሳናቸው ሁለት ነጥቦች እንደ ሀገር ኢትዮጵያ ከ80% በላይ የሚሆነውን የኢኮኖሚ ሽፋን የምናገኘው የምንበላው እንጀራ የሚመጣው ቀን ከቀን ኑሯችንን የምንገፋው የአርሶ አደሩ ማህበረሰብ በሚያቀርበው እንትን ነው አቅርቦት ነው እና አንድ እሱ ነው። ሁለት ደግሞ ከቅርብ ጊዜ ወዲህም ቢሆን መቼም እድገት ይቀጥላል፣ ሀገራችን ማደጓን ትቀጥላለች። እድገት በቀጠለ ቁጥር በተለያዩ አቅጣጫዎች ኮንስትራክሽኖች በቀጠሉ ቁጥር ደግሞ እነዚህ ምንላቸው የሰሪና ሰራተኛ እንደዚህ ኢንሹራንሶች መኖራቸው ሁለቱም ትልቅ ፖይንቶች ይመስሉኛል። እኛ እንደ ኃላፊነት አውርተናቸዋል፣ አንስተናቸዋል እነዚህን ጉዳዮች። ነገር ግን የተሻለ ትኩረት ተሰጥቶት ባለሙያዎች ትኩረት ሰጥተውት ይህንን ጉዳይ ባለሙያዎች ብቻ አይደለም የሚመለከተው አካል ይህን ነገር ማሻሻል የሚችል በሙሉ ትኩረት ሰጥቶ ሊሰራበት ሊያሻሽለው የሚገባ ጉዳይ ነው። ሀገራችን ያለ 80% ኤግዚስት ማድረግ አንችልም። ስለዚህ ያኛ ጉዳይ ደግሞ እንደ ሀገር የምንቀጥልበት ዋስትናችን እስከሆነ ድረስ ለገበሬው ማህበረሰብ እዛ ላለው ማህበረሰብ ይሄ አዌርነስን መሰጠቱ እንደገና ደግሞ በአስገዳጅ መልኩ ፖሊሲ ውስጥ መግባቱ አንድ ትልቅ ነገርን ያመጣል ብዬ አስባለሁ። ይሄ ሰሪና ሰራተኛ የሚባለው አይ ቲንክ ለሰራተኛው ብቻ ከመክፈልም ባለፈ እሱ ህገ መንግስቱ ያስገድደዋል። አዋጁ የሰሪና ሰራተኛ አዋጅ ያስገድደዋል። ያንን ካምፓኒ በዛ ሰዓት ላይ ኮንስትራክሽን እየሰራ ለዛ ጉዳይ ለዛ ስራ ቢወድቅ ቢሞት ያንን የ5 ዓመት ደሞዙን ሊከፍለው ያስገድዳል።
ይሄ ግን ውል ሲኖር ብቻ ነው አይደለ? ውል ወረቀት ይዞ መሄድ ሲችል ብቻ ነው። ልክ ይሄ እንደሚሆነው ሁሉ ይህንን ሁሉ ገንዘብ ከመክፈል ደግሞ ሊያግዘው የሚችል ኢንሹራንስ ካምፓኒው ቀድሞ መግባት ይችላል። በዚህ ደግሞ እሱም ደግሞ ሪስኩን ማኔጅ ማድረግ ይችላል ማለት ነው። እና ይሄ ጉዳይ እንደ ማህበረሰብ ትኩረት ሰርተን ብንሰራበት የተለያዩ መድረኮች ላይ ብናስገባው የተሻለ እንትን እናመጣለን ብዬ አስባለሁ በእኔም በኩል። እና እንደው ውይይታችን እያጠቃለልን ነው፣ በደንብ እንትን እያልናት ነው። እና ምናልባት ኢትዮጵያ ውስጥ በሚቀጥሉት ዓመታት ኢትዮጵያና ኢንሹራንስን እንዴት ማየት ትፈልጋላችሁ? እንደዚህ ሆነው ባየው ኢንሹራንስን ኢትዮጵያ ውስጥ ብላችሁ ብታስቡትን ዊሽ የምታደርጉትን ነገር እስቲ። ዊሽ ከማድረጌ በፊት አንድ እንትን ቅድም የግብርና ኢንሹራንስ አንስቼ ነበር። የግብርና ኢንሹራንስ እንደው እንደ ማሳያ ይሄ እንደ ማሳያ ምን ያህል ሊረዱ ማለት ግብርና ኢንሹራንስ ለገበሬው ቢታገዝ የመፈናቀሉ የተስፋ የማጣቱ ልጆቹ ወደ ከተማ የመፈናቀላቸው እንትን ኮንትሮል ሊሆን ይችላል ወይንም መቆጣጠር ይቻላል ብዬ ነበር አይደል? ለተሻለ ህይወት ማለት ነው። እና አገርም ደግሞ በዚህ በሴፍቲ ኔት ምናምን ታቀፉ ነገር ሁሉ አይኖርም አይደል? ችግር ሲኖር ነው ወደዚህ ውስጥ የምንገባው። ይሄንን ጥሩ ማሳያ የሚሆነን ነገር ምንድነው? አሁን በቅርብ በዚህ የመኸር ወራት መኸር የሚባል ወራት ለአንድ ለ3 ወር የሚሆን ወደ 240 ሺህ የሚሆኑ አርሶ አደሮች በአማራ ክልል በተለይ ታቅፈው ነበር። በግብርና ኢንሹራንስ ተገዝቶላቸው ነበር። እና ነገር ግን ከዛ ጊዜው ሲደርስ የዚህ ቡቃያ ምናምን የሚያወጣበት ጊዜ ሲደርስ ግን ምንም አልነበረም። እና ኢንሹራንስ ኩባንያ ወደ አንድ ኢንሹራንስ ኩባንያ ይሄ ማስታወቂያ የምንሰራበት ስላልሆነ ነው ስለ ኢንሹራንስ ስለምናወራ ክሎዝ ቱ 150 ሚሊዮን ብር ከፍሏቸዋል። ይሄ ማለት ትልቅ ገንዘብ ነው። 150 ሚሊዮን ብር በወደመው ትልቅ በደረሰው ጥፋት ልክ ለነዚህ ሰዎች የሚገባቸውን ካሳ ሰጥቷል። ይሄ ማለት ምን ማለት ነው? እነሱን እንደው ሄዶ የሚጠይቅ ቢኖር ማለት ገበሬዎችን የሚጠይቅ ቢኖር ብዙ ማለት ይችላሉ። ለካ እስከዛሬም ድረስ አለማወቃችን ነው ሊሉ ይችላሉ። ወይንም ብዙ ነበር የሚከፈል። እርግጥ ነው ይሄ በውጭ ድጋፍ የተደረገ ነው። ግን ይሄንን በውጭ ድጋፍ የተደረገ ነው ኢንሹራንስ እንትን እዚሁ ማዕቀፍ ውስጥ የገቡት። ነገር ግን ወደፊት ግን ይሄንን እየተለማመዱ ከእርዳታ ወጥተው ራሳችን እንገዛለን የሚሉበት እንትን ይመጣል። አይሽ ለምን በችግርሽ ጊዜ ከደረሰልሽ አንድ እንደው ሰው እንኳን በችግር ጊዜ የደረሰና በሌላው ጊዜ እኩል አይደለም አይደለ? ስለዚህ በችግራቸው ጊዜ ደርሶ ክሷቸዋል። ለወደፊት ከኪሳቸው ማውጥተው ለመግዛት ወደኋላ አይሉም። እና ይሄንን ለማለት ፈልጌ ነው። እሺ እንደው በሚቀጥሉት ዓመታት በድጋሚ ላንሳውና ዩር ዊሽ በሚቀጥሉት ዓመታት ኢንሹራንስ የት ቦታ ላይ ደርሶ ማየት ኢንሹራንሱን ብቻ ሳይሆን ህብረተሰቡ ስለ ኢንሹራንስ ግንዛቤ ወስዶ እኔ እኮ የህይወት ኢንሹራንስ አለኝ፣ እኔ እኮ ለንብረቴ ኢንሹራንስ አለኝ፣ እኔ አንድ ነገር ብሆን ልጆቼ የትምህርት ኢንሹራንስ አላቸው። የትምህርት ኢንሹራንስ ማለት ልጆች ወደ ትምህርት ቤት እንልካለን። አሁን ደግሞ ትልልቅ ትምህርት ቤት ትልቅ ክፍያ ያለበት ትምህርት ቤት ነው የሚላኩት አይደለ? ነገር ግን ያ እናት ወይም አባት ያንን ገንዘብ የሚከፍል ማለት የሚያስተዳድረው አባት ወይ እናት ቢሞቱ እነዛ ልጆች ከትምህርት ቤት ነው የሚባረሩት፣ ምክንያቱም መክፈል አይችሉም። እኛ ቀደም ብለን የዛሬ 5-6 ዓመት የሆነ እንትኖች ማለት መረጃዎች ለማሰባሰብ ሞክረን ነበር ከአንዳንድ ትምህርት ቤቶች እና ከአንድ ትምህርት ቤት የተነገረን 5 ልጆች በተለያየ ጊዜ ከትምህርት ቤት እንደወጡ፣ ለምን የሚከፍል የለም ቤተሰብ ሞቷል ወይ እናት ወይ አባት አቅም ከፍሎ የሚያስተምር። በነዛ ልጆች ላይ የሚደርሰው ስነ ልቦናዊ ችግር ምን እንደሆነ መገመት ቀላል አይደለም። ከልጁ እኔ እኮ አባቴ ስለሞተ ከዛ ድሮ ከመማርበት ትምህርት ቤት ወጣሁ የሚለው እንትን ቀላል ነገር አይደለም። ስለዚህ በምን መተካት ይቻል ነበር? ይሄንን እንደው ወደፊትም
መሰራት አለበት ብዬ ከማስባቸው ብዙዎቹ መሰራት አለበት እያልኩ ነው አይደለ? የትምህርት ኢንሹራንስ ቤተሰብ ሲሞት ያ አስተዳዳሪው ሲሞት ልጆች ከትምህርት ቤት እንዳይፈናቀሉ የትምህርት ቤት ኢንሹራንስ በቀጣይነት እንዲቀጥል ማድረግ ብቻ ልጆች 12ኛ ክፍል እስከሚገቡ ጊዜ ድረስ ከዛ በኋላ ዩኒቨርሲቲ ይገባሉ ተብሎ ስለሚታሰብ እንዲህ አይነት ነገሮች ቢደረጉና ሰዎች አይ እኔ ለልጆቼ የትምህርት ኢንሹራንስ ገዝቻለሁ አይወጡብኝም ብሎ ኮንፊደንስ ልበ ሙሉነት እንዲሰማው እኔ እኮ ኢንሹራንስ አለኝ ህይወት ኢንሹራንስ አለኝ ለንብረት ኢንሹራንስ አለኝ ብሎ መተማመን እንዲኖረው ሰው መጀመሪያ ከዛ በኋላ ደግሞ የነዚህ ድምር ውጤት ነው ዞሮ ዞሮ የሚንጸባረቀው አይደለ? ለኢንሹራንሱ እድገት የነዚህ ሁሉ ድምር ስለሆነ የኢትዮጵያ ኢንሹራንስ ኢንዱስትሪ በማወቅ ላይ በእምነት ላይ መተማመን በኢንሹራንስ ኩባንያውና በተገልጋዩ መካከል እምነት እንዲኖር ማለት ኢንሹራንስ ኩባንያው ዋና እንትናቸው ዋና ጉዳያቸው ለሰጡት ውለታ ቃል ነው የሚሸጡት። በነገራችን ላይ ቃል ነው ኢንሹራንስ ኩባንያ የሚሸጠው። ዛሬ የምታሳዩ ነገር የለም። ትልቅ ከባድ የሚያደርገውም እንትኑን ይሄ ነው ግብይቱን። ይሄንን ሲኒ እና ሌላም ሲኒ ወይም 3-4 አይነት ቀርቦ ሰው ያየዋል። ይሄ እንደዚህ ነው የተሰራው ከዚህ ነው ይሄንን ያህል አገሩን ሊያነሳ ይችላል የተሰራበትን ማለት ጥሬ ዕቃ ምናምን ይሄን ሁሉ አይቶ ዋጋ ይደራደራል። አይቶ ዳሶ አምኖ ዋጋውን ይከፍላል። በኢንሹራንስ ግን ሲመጣ የምትሰጪው ቃል ነው ነገ እንዲህ አይነት ነገር ቢደርስብህ አይደል እንደዚህ ከፍለሃለሁ ነው። ስለዚህ እኛ ደግሞ በተፈጥሮ ይደርስብናል አንልም እንዳለ እናውቃለን አይደል? ስጋት ቅድም ያለው ግን እኔ አልሆንም ነው እሷ ላይ ሌላው ላይ ነው እንጂ እኔ እሆናለሁ ብለን አናስብም። በዚህ ምክንያት ይሄንን እንትን አስቸጋሪ ያደርገዋል የሚሸጠው ቃል ስለሆነ። ነገር ግን ያ ቃል መቼ ነው መፈጸም ያለበት? አደጋ ደርሶ ያ ስጋት ወደ ተፈራው አደጋ ተቀይሮ ወደ ኢንሹራንስ ኩባንያው በዛ ውል መሰረት አስተናግዱኝ ተብሎ ሲኬድ አሁን ኃላፊነቱ ኢንሹራንስ ኩባንያ ላይ ይወድቃል። በትክክል አንድ ጊዜን ያማከለ፣ ሁለተኛ አገልግሎትን ያማከለ። እኔ አንፎርቹኔትሊ ጥሩ አገልጋይ አይደለንም። አዚሆልኛ ብዙዎቻችን አይደለ በየመስሪያ ቤቱ ስትሄጂ ቆጣ ብሎ ዞር በል የሚል ፊት ነው የምታዩ። እና በተለይ ደግሞ የተጎዳ ሰው ወደ ኢንሹራንስ ሲሄድ ወይ ባሏ ሞቷል ወይ እናት ሞቷል ወይ ንብረት ወድሟል እንደዛ ሆኖ የሚሄድን ሰው በጥሩ ፊት ነው መቀበል ያለብን። ይሄ በሌለበት ሁኔታ ይሄንን አምጣ ያንን አሟላ ምናምን ብለን ስንል ያ ወሬ ደግሞ ሰርኩሌት ያደርጋል አይደለ? ጥሩ ወሬ ስላልሆነ አይደለ? ለዚህ እኮ ነው ኢንሹራንስ ጥሩ ጊዜ ስሙ ጥሩ አይደለም። ስሙ ጥሩ ያልሆነበት ምክንያት የአገልግሎታችን አሰጣጥ የዘመናዊ ስላልሆነ እና የሰው ልጅ ሊሰጠው በሚችለው ክብር ልክ ስለማንቀበል ያንን ነው ማስወገድ መቻል ያለብን። ያንን አገልግሎት ነው ሪቨርስ አድርገን ጥሩ መስተንግዶ፣ ጥሩ ቃል አይሸፍንምም እኮ ወይ ይሄ እኮ ውለህ አይሸፈንም፣ ግን አዝናለሁ ይሄ ስለደረሰብህ ማለትም እኮ ትልቅ ነገር ነው። ሰው ያምናል፣ ካመነ በቃ ይቀበልሻል። የሚከፈልም ነገር ከሆነ ደግሞ ጊዜውን እና እንትኑን አሳጥሮ በጥሩ መስተንግዶ ቢስተናገድ አንዱ ለአንዱ እንዲደርሶብኝ እኮ እንደዚህ እንትኑ አሁንማ ኢንሹራንስ ወይ ጥሩ ሆኗል ምናምን የሚለው ዜና ራሱ ትልቅ ነገር ነውና የኢንሹራንስ መዘመን በአገልግሎት አንዱ ነው። ሰዎች እንዲያውቁት ማድረግ አንዱ ነው ውላቸውን። ሌላ ደግሞ በተቻለ መጠን ውሉን ወደውና አምነው እንዲገዙት አዌርነስ መፍጠሩ አንድ ነገር ነው። ትልቅ ደረጃ ላይ ደርሶ ማየት በጣም ውጪ ምን አይነት ተሞክሮ አለ? ለምሳሌ በነጮች ዘንድ በምንም መልኩ የህይወት ኢንሹራንስን ሳላድስ በረራ አልሄድም ይላሉ። ለሽርሽር የህይወት ኢንሹራንስን ሳላድስ ገብቶሻል? ምናልባት እዛ ሂጅ አንድ ነገር ቢገጥመኝስ ብለው
እና ውል አድሶ መሄድ ማለት ወይንም ኢንሹራንስ ፖሊሲ መግዛት ማለት እነሱ ትልቅ ነገር ነው። ትልቅ ነገር ነው። አለዚህ መጓዝ ማለት ለትልቅ እንትን ስለሚፈጥርባቸው አለመረጋጋት ስለሚፈጥርባቸው የአእምሮ ሰላም ነው ብለናል። እንደው ለማጠቃለል ኢንሹራንስ ከምን ደረጃ ነው ብንል በዓለም ላይ ብናየው ማንኛውም የኢኮኖሚ መሳለጥ ከኢንሹራንስ ውጪ እንትን የማይል ነው ማለት የማይታሰብ ነው። ለምሳሌ በቀላሉ አውሮፕላኖች በየትኛውም ዓለም የኢንሹራንስ ውል አይሸጥም ወይም የኢንሹራንስ ኩባንያዎች ዛሬ እንትን ላይ ማለት ስራ ላይ አይደሉም ወይንም ስራ አቁመዋል ስትራይክ ላይ ናቸው ቢባል አውሮፕላን አይነሳም። ማንም እንትን ኃላፊነት አይወስድም። ለመንገደኛው፣ ለአውሮፕላኑም፣ ለኃላፊነቱ መርከቦች አይንቀሳቀሱም። የዓለም የንግድ እንትን ቀጥ ነው የሚለው እና ይሄ ገንዘብ እንቅስቃሴ ምናምን የምትዩ ነገር በሙሉ የለም እና ኢንሹራንስ ማለት በቃ የኢኮኖሚ ዋና ሞተሩ ነው። ይሄ አእምሮው ነው ማለት ነው እና እንደዛ የማሰቢያ እንደዛ ሆኖ ማየት እወዳለሁ። ሆኖ ማየት እመኛለሁ። እሺ ያርግልን። እሺ አንቺም ደግሞ ምንድነው እኔ ኢንሹራንስ ሆኖ ማየት የምፈልገው ያው ቅድም ብዙ ጊዜ በተደጋጋሚ ጠቅሰነዋል። ያው ተደራሽ አይደለም ብለን ኢንሹራንስ እስከ ታችኛው ማህበረሰብ ክፍል ድረስ ወርዶ በሁሉም ዘንድ የሚታወቅ ሳብጀክት እንዲሆን እና ሁሉም ለህይወቴ ኢንሹራንስ አለኝ ለንብረቴ አለኝ ብሎ የሚያወራው እና እያንዳንዱ የፖሊሲ ሆልደር ደግሞ መጥቶ ኢንሹራንስ ካምፓኒው ጋር መስተናገድ ብቻ ሳይሆን እቤቱ ቁጭ ብሎ በሞባይል ኢንሹራንስ የሚገዛበት ደረጃ ላይ ኢንሹርቴክንም ቴክኖሎጂን ተጠቅመን እዛ ደረጃ ላይ እንዲደርስ እፈልጋለሁ። ሌላው መንግስትም ሳፖርት አድርጎ ለሀገሪቱ ኢኮኖሚ ትልቅ አሁንም እያደረግን ነው፣ ከዚህ የበለጠ ትልቅ አስተዋጽኦ እንድናደርግ አንዳንድ ኢንሹራንሶችን እንደ ማንዳቶሪ አድርጎ ለማህበረሰቡ እንዳስገዳጅ ኢንሹራንስ ቢቀርብ የተሻለ ኢንሹራንስ ካምፓኒ ትልቅ እድገት ያሳያል ብዬ አስባለሁ። በተጨማሪ ደግሞ አዳዲስ ፕሮዳክቶችን ደቨሎፕ ማድረግ ያው እኛ ሀገር ላይ ሁላችንም ተመሳሳይ የኢንሹራንስ ፕሮዳክቶች ነው የምንሰጠው እና እንደሌላው ሀገር ፕሮዳክት ዴቨሎፕመንት ላይ ብንሰራ እና የተሻለ ነገር ለማህበረሰቡ ይዘን ብንቀርብ ብዬ አስባለሁ። እንግዲህ ይህን ሁሉ ዊሽ ተግባራዊ ለማድረግ የሁላችንም ኃላፊነት አለብን። እንደ ግለሰብ፣ እንደ ኢንሹራንስ ባለሙያ እንደናንተ፣ እንደ ሚዲያም ሁሉም ሰው እንደ መንግስትም ኃላፊነት ሁሉም አካል ኃላፊነት ያለበት ጉዳይ ነው። ለከሌ ተብሎ የሚቀመጥም አይደለም። ይህን መገንዘብ ያስፈልጋል ማለት ነው። እንደው ከመጨረሳችን በፊት አሁን አንድ ሰው ኢንሹራንስ ምንም ያልገባ አንድ ሰው ተነስቶ ኢንሹራንስ መግባት አለብኝ ብሎ ያሰበ ምናልባትም ይህን ፕሮግራም ተከታትሎ ሊሆን ይችላል። ከምን ይጀምር? ስቴፖቹ ምን ይሆናሉ ብለን እናስባለን? እንግዲህ ከምን ይጀምር? ይህ ሰው ምንድን ነው ማለት መተዳደሪያው ምንድን ነው አይደል? መተዳደሪያው ምንድን ነው የሚለውን ማሰብ ሊኖርብን ይችላል። መጠነኛም የሆነ ገቢው ምንድን ነው ብለን ማሰብ ሊኖርብን ይችላል። ከዛ በኋላ እኔ በስሬት የማስተዳድራቸው ልጆቼ ብሎ ማሰብ ይኖርበታል ብለን ማሰብ እንችላለን። ስለዚህ እስቲ ቆይ የህይወት ኢንሹራንስ እስቲ ልግዛ እንደ እውነትም ይሄ እኮ የሚል ሳቤ ሊመጣበት ይችል ይሆናል። ምክንያቱም ከህይወት በላይ ምንም ነገር የለም እና ለልጆቼ የፍቅር መገለጫ የሆነውን ፍቅር መገለጫ ነው ባይዘው የህይወት ኢንሹራንስ። እኔ በከዚህ ዓለም ሳልፍ ልጆቼ ለምን ሜዳ ላይ ይውጡ ነው የምንለው አይደለ? ቤተሰቤ፣ ባለቤቴ፣ እናት አባቴ። ስለዚህ በህይወት ኢንሹራንስ ልግዛ ብሎ አስቦ ወደ አንድ ኢንሹራንስ ኩባንያ መሄድና ስላለው መረጃ ሰጥቶ ስለ ጤናው፣ ስለ ገቢው፣ ወይንም አከፋፈል ሁኔታ ተደራድሮ ኢንሹራንስ መግዛት ነው የሚሆነው።
መጀመሪያ መወሰን ነው። ምን አለኝ? ምኔን ነው ኢንሹራንስ የማስገባው? ቅድም እንዳለው ወጣቶች ሞባይሌን፣ ስማርትፎኔን በዘመድም ይሁን በምንም ያገኘሁትን አዎ እንደዚህ እና መጀመሪያ አመኔታው መምጣት አለበት። አይ ለዚህማ ኢንሹራንስ ሊኖረኝ ይገባል የሚል አመኔታ ሊኖር ይገባል። ስጋት ሊኖረኝ አይገባም ላስተላልፍ ወደዛ የሚለው እሳቤ መምጣት አለበት ብዬ አስባለሁ። ምንድነው ያለብኝ ስጋት? መኪናዬን ነው ኢንሹር ማድረግ ያለብኝ? ቤቴን ነው? ፋብሪካዬን ነው ብሎ ሊያነሳ ይችላል። ስለዚህ ያንን ስጋቱን ደግሞ ወደ ቡና ኢንሹራንስ መጥቶ ቀረፍ ብሎ ይህንን አይነት ሪስክ አለ፣ ምን አይነት ፖሊሲ እንደገዛ አድቫይስ ታደርጉኛላችሁ ይላል። እኛም አፕሮፕሬት የሆነው የኢንሹራንስ ከቨሬጅ እንሰጣለን። እንደው በቀላሉ ፋየር ኤንድ ላይትኒንግ ኢንሹራንስ ብንወስድ ስንቶቻችንን እንደው እዚህ ውስጥ ካለን ራሱ ለመኖሪያ ቤታችን የፋየር ኤንድ ላይትኒንግ ኢንሹራንስ ያለው እሱንም ታሳቢ ማድረግ አለበት። ምክንያቱም የባንክ ብድር ከሌለበት በስተቀር እያንዳንዱ እዚሁ አብዛኛው መኖሪያ ቤቶች የፋየር ኤንድ ላይትኒንግ ኢንሹራንስ የላቸው። ስለዚህ መጀመሪያ ሄዶ አንድ ተቋምን ወይም ደግሞ የተለያዩ ኤጀንቶችም አሉ አይደለም፣ እነሱን ሄዶ ማማከር ለድርጅቱ ሊሆን ይችላል፣ ለቤቱ ሊሆን ይችላል፣ ለንብረቱ የሚያስፈልገው የትኛው ኢንሹራንስ እንደሆነ ቅድም የተነሳ ነበረ። ስጦታ ነው፣ የፍቅር ስጦታ ነው የተባለ ነበር። ለቤተሰብ አንድ የቤተሰብ አካል አባት እናት ለልጆቹ የህይወት ኢንሹራንስ ሲያስገባ ወይም ሲሰጥ እንደ ስጦታ ነው። አሁን የተለመዱ ነገሮች አሉ፣ ሌክዠሪ ነገሮች እንደምንሰጠው ትልቁ ደግሞ ከህይወት በላይ የለምና እሱ ነውና ባለሙያዎችን ከማማከር ሄዶ ኢንፎርሜሽን ከመጠየቅ ይጀምራል። ከዛ ደግሞ አማራጭ ነው የተሻለ አማራጭ ነው ብሎ ወደሚያስበው ደግሞ ሄዶ የተለያዩ እንትኖችንም መጀመር ሊሆን ይችላል እና ፕሮግራማችን እኔ ጋር አሁን ያሉኝ እናወራበታለን እንወያይበታለን ብዬ ያሰብኩትን ነጥቦች ጨርሻለሁ። ግን እንደው በመጨረሻ ይሄን ነገር ብናገር ብላችሁ ሳልናገር አልወጣም ብላችሁ የምታስቧትን ነገር ልቀበል። አይ ብዙዎቹ እንዳሰናቸዋል፣ ያልተነገረ የለም እላለሁኝ። ነገር ግን አሁንም በጋራ የኢንሹራንስ ተቋማት ከመንግስት ጋር ከህግ አውጪዎቹ ጋር በቅርብ መሰራት አለበት። ይሄ አሁን ቅድም ያወራናቸው በሙሉ በተጨባጭ ተደራሽ ሊሆኑ የሚችሉት የጋራ ስራ ይጠይቃል። የጋራ ስራ ይጠይቃል። ያላሰለሰ ጥረት ይጠይቃል። እንደዚህ በቀላሉ ለመተግበር የሁሉም ልብ ወደዚህ እንትን መምጣት መቻል አለበት። ወደዚህ ምንድነው ወደዚህ ሙያውን ማመን ወደ ሙያውን ማመን እና በእርግጥም ለኢኮኖሚው ትልቅ አስተዋጽኦ ያደርጋል ብለን ማመን ይኖርብናል። አንዱ እሱ ነው። በተለይ እኔ ይሄ ሴክተር በመንግስት እንትን ብዙ ቦታ ሲሰጠው አላቅም። ምናልባት ያለማወቅ ነገር ሊኖር ይችላል። ካላወቁ ምንም ማድረግ አይቻልም። ስለዚህ እኛ ግን እናውቃለን የምንለው ወይ ነው ከኛ የተሻሉ እናውቃለን። እኔ አሁንም ስል አውቃለሁ ብዬ አይደለም፣ ከኔ የተሻሉ በጣም የረቀቁ ሰዎች ያሉበት የሙያ ተቋም ነው። በጋራ ሆኖ መንግስትን አንቆ ይሄንን ኢኮኖሚ ወደ ተሻለ ኢትዮጵያን ኢኮኖሚ ወደ ተሻለ ለማሻገር የግድ የህብረተሰብ ስጋት ነው የምንላቸውን በኢንሹራንስ ውሎች መታቀፍ አለበት፣ ስጋታችንን ማስተላለፍ አለብን የሚለውን ግንዛቤ እንዲያገኝና ሁለት ቅድም ያልናቸው ኮምፐልሰሪ ናቸው ወይም አስገዳጅ የተባሉትን የኢንሹራንስ አይነቶች እንዲደነገግ ማድረግ የጋራ ስራ ይጠይቃል። ያላሰለሰ ጥረት ይጠይቃል። ይሄ በጣም መሆን ያለበት እና ከዚህ ካለንበትም ሁኔታ ሊያወጣን የሚችለው አንዱ መንገድ ይሄ ነው ብዬ አስባለሁ። እና የጋራ ስራ በጣም 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 ወሳኝነት አለው። በመጨረሻ ማለት እንፈልጋለን እዚህ ላይ በመጨረሻ ማለት የምፈልገው ምንድን ነው፣ ኢንሹራንስ ሌክዠሪ ሳይሆን ለዴይ ቱ ዴይ ላይፋችን አስፈላጊ ነገር ነው።
እናስብበት። በጣም ጥሩ ቆይታ ነበረ። እኔም በበኩሌ ደግሞ የሚመለከቱትም ተመልካቾቻችን በደንብ ግንዛቤ ያገኙበት፣ ስለ ኢንሹራንስ የተማሩበት፣ የማያውቁትን ነገር ደግሞ አዲስ ነገር ያወቁበት ፕሮግራም ሴሽን ነበረች ብዬ አስባለሁ። እንግዲህ እንዲህ ባለ መልኩ ቡናችን እየጠጣን የተዝናናን ደግሞ እንዲህ ያለ ቁም ነገር መማራችን ትልቅ ነገር ነው። እንግዶች የሆናችሁ ስለመጣችሁ እጅግ አድርጌ ነው የማመሰግነው። የቡና ሚትስ ቡና ፕሮግራማችን ይህንን ይመስል ነበረ። በሚቀጥሉት ኤፒሶዶች እስከምንገናኝ ሰላም።